አይመስለኝም። እኔ ጋር አሁን 226 ነበር፣ አሁን 228 ሆኗል። በትክክል አንተ ጋር ያለውን ሰው ብትነግረን አሪፍ ነበር። እንዴት ናችሁ? ሰላም ናችሁ ወይ? 228 ሰዎች በልልኝ። አብትሽ ቴንኪው በጣም እንዴት ናችሁ ብሏል በልልኝ። አሁን እንግዲህ አንዴ አሁን ሁለት እንቀጠቅጣለን። አሁን እንቀጠቅጠዋለን። እስካሁን እየተረመረምክ ነው ያለው አውቃለሁ። እየተረመረምክ ነው ያለው። እንትና እኔ ጋር ነው ያለው። በነገራችን ላይ ይኸውልህ እያየሁት ነው። ዘመድኩን አረ ስለ መድኃኒዓለም አረ ስለ እኔ ከሰው አታነካኩኝ። እንደው ስለ መድኃኒዓለም አረ እንደው በቅዱስ ሚካኤል እንደው ባሃው እኔ ጋር ነው ያለው። እንዴ ጋር ያለው ኧረ እውነቴን ነው የምልህ። እኔ ጋር አሁን ቴክስት አደረገልኝና ሊያስደነግጠው ፈልጓል። ያንተ ትንሽ ይቆራረጣል። ሊያስደነግጠው ፈልጓል ዘመድኩን። አይ ትንሽ ይቆራረጣል ያንተ ኔትወርክ። አረ እንደው በመድኃኒዓለም ሊያስደነግጠው ፈልጓል። ምን ላድርግ? ሶፊ ተንፋር ኖ ገና ነው እኮ ቤስት ኦፍ 3 እኮ የተባባልነው እኮ ቤስት ይኸው 2 ጊዜ ተሸነፍክ እኮ ኦልሬዲ እኮ በቃ አሁን አንድ ጀመርን። ያንን እኮ መግቢያ ነው ያልከው። ኧረ በል ይኸው ቤስት ኦፍ 3 እኮ በቃ እኮ ይኸው አለቀ እኮ። የኔ ሰዎች 2 ሰዓት ተኩል ነው የቀጠርኩት ብዬ እኮ አንድ ያኛውንም አልተጫወትንም እኮ። አይ ተጫውተናል። ይኸው ቤስት ኦፍ 3 ተጫውተናል። ተሸንፈሃል አይደለም እንዴ ሶፊ? በእናትህ ፕሊዝ አም ሲሪየስ። መጀመሪያውን ብለን መጀመርን የመጀመሪያው ይኸው ጀመርን እኮ 2 ተጫወትን እኮ። አሁን ማሸነፍ ነው በመድኃኒዓለም። አይ ተው ትልልቅ አልገባኝም። እንዴት ምን ማለት ነው? ቅድም እኮ አልጀመርንም መጀመርንና እግዚአብሔር ይኸውልህ እንግዲህ ይሄ ነው ትልቁ ችግር። አየህ ቤት ሄዳለሁ ዛሬ ቲኬት ቆርጬ ወደ አዲስ አበባ ሄዳለሁ። በዚህ አይነት እንዴ አራዝ ይሄን ያክልማ ዋጋ ከፍለን ፕሊስ ስንት ናት እኮ ታዲያ አይደለማ። 1-2 አሸንፈኛል። ያኛው ገና ልንገባ እንደዚህ ፕሪቪው እኮ መሰለኝ ነው አይደለም። አንድ ሌላ ቻንስ ልስጥ በቃ። ከዛ በኋላ ግን ኦፍኮርስ ያ አንድ መጨረሻ ቻንስ ልስጥ። ቻንስ ሰጥተኸኝ አይደለም እንዴ? አይደለም ይሄኛው ይቆጠራል። ይኸው 1-2 አሸንፈኛል። ስንት 1-2 አሸንፈኛል። እሺ ስለዚህ አሁን ቀጣይ ካሸነፍ ከአንዳቻ እንሆናለን። ከተሸነፍክ ግን ከተሸነፍኩ በቃ ተሸንፋል። ከየት የምትሆነው እንዲህ አይነት ነገር ማጭበርበር ያለበት 232 ሰዎች ቅድም የተባለው ነገር እውነት ነው ማለት ነው። ያምታታል ሲሉኝ ነበረ። ውሸት ነው ፓስተር። አይ እንደዚህ አይነት ነገሮችን አትመን ፕሊዝ። አሁን ቀጥል መድኃኒዓለም አሁን ቀጥል። እኔ ጋር ያላችሁ 232 ሰዎች ጋይስ በደም አሁን በሰፊ ልዩነት እናሸነፍ። እሺ ጭራሽ ሌላ እድል መስጠት የለብንም። ሰፊ ምናምን የለም። አሁን ተሸንፋለን። እኔ ነኝ አሸንፌ ወደ 3ኛ ነው የምንሄደው። ፓስተር ያታሸነፈ በቁም እኔ ጋር ወደ 232 ሰው ያክል ይታየኛል። ይሄ ቁጥር ቀላል ቁጥር አይደለም። 232 አብትሽ ምን ማለት ነው? ምን ማለት አልገባኝም። ምን እያወራህ ነው? አማርኛ እንዴ? ከረባትን አውልቀው። ኧረ ስለ መድኃኒዓለም አረባ አከባሰር ጥሩ አይደለም። በቁም ነገር እውነት ጥሩ አይደለም። አሁን ካለበት ሁኔታ አንፃር ጥሩ አይደለም ወይ አላለው። ትንሽ ወለታች አላለው። ተረጋጋ እስቲ። ገና 4 ደቂቃ አለ። ረጋ በል። ኦልራይት በራሴ ልሞክር እስቲ። ምን ያደርግ ነው ሰውዬ? አሁን የሚፈጠረውን ነገር አሁን የሚፈጠረው ነው ዓለም ጨለማ ግግቡ ሸለቆ
ቁጭ በየሳለቅሽ የመኖር ተስፋ እዛው ያዝልኝ ጠላት ዳቪድ ቴንክ ዩ። አሁን ትሪፕል ነው። አንድ አፍታ ይሄን ጌም እናሸንፈው። ጋይስ ይሄ የመጨረሻ ነው። በከባድ ሪቫይቫል ሁላችንም እኮ ለዛ ነው ትሪፕል ስለሆነ አሁን በዚህኛው አንዴ ተሸነፍኩ። ሙቭ የኔ ተወዳጆች። አረ መማርኝ እነ መማርም መጡ አንተ ጋር። አይ እኔ ሌላ ሰው ነው የጠራሁት። እረፍ እንደዚህ አትበል። ምንድነው ጥርስ መነግሳ? ተሙ የት አለ? ቆይ እኔ ጋር ያላየሁትም ተሙን። ምን ማለት ነው? ተሙ ደግሞ ምን ይሰራል አንተ ጋር እንዴ? የኔ ዲሳይፕል አይደል እንዴ? ልደት የት አለ? ተሙ የት አሉ? እስካሁን አላየኋቸውም። ወይኔ እኔ ተወዳጆች በጣም ከፍ ብናደርገው አሪፍ ነበር። መማሪ ተሙና ልደት አሁን ትመጣለህ እኔ ጋር። አሁን ገና መጣ። ጊፍት ለአንተ የሚሰጥ ከሆነ እኔ ጋር ብሎክ ነው የማደርገው። ጋይስ ደቂቃ እንጠቀማት። ልደት መጣል አይቼዋለሁ። ልደት አይ ፓስተርዬ ታሬ ዞይ ቴንክ ዩ። ሰው የለም እንደ አንተ ጋር ምን ታየህ? ቁጥሩ ገና you don't know what's gonna happen እኮ። አይ ምንም ተስፋ ያለው አይመስልም እንዴ? አይ እንዲሁ ምንም ተስፋ ያለው አይመስልም ፓስተር። አይ ታው ግድ የለም you don't know what's አይ ምንም ተስፋ የለም ፓስተር አለ በደቂቃዎች ውስጥ። አይ ምንም አለ እኮ አሁን ምንድነው መሰለ እንዴ የሆነ የመጨረሻው ታይም ላይ የሆነ ሊቀየር የሚችል ነገር ይኸው ጊንጥ ነው የሚሰጡ። እስማ አሙል ለመንፈስ ከ ማን ነው የምን ጊንጥ? ማን ነው? የኔ ተወዳጆች እውነት ትለያላችሁ። እግዚአብሔር እኔ ጋር የሆነን ሰው ጥራ ይሉኛል እና የሚሉት ሰውዬ በጣም ክፎች ናቸው። አንተ እንዴት የሆነን ሰው ጥራ ይሉኛል እና ጥራው የሚሉኝ ሰው ታይሚንግ መማር መታለች እኔ ጋር። ቴንክ ዩ ብለስ ዩ መማር ያመሰግናለን። ማንም ሰው ሳይመጣ ነው እንዴ አንተ ጋር መታለች መማር ያየው ነው። ፓስተር አምኜ ተሸንፌያለሁ። ቴንክ ዩ ፓስተር። ፈለጋትናቴዎስ ምንድነው እንደው በዘራችሁ አይድረስ። እውነት የሚገርም ነው። ፈለጋትናቴዎስ ምንድነው ፓስተር? የሰፈር ልጅ ነው። እኛ ሰፈር ልጅ ነው። ራስ ይኸውልህ ኮሜንት ላይ እየጻፉልህ ያለውን አንተ ምን ኮሜንት ላይ ምን እየጻፉልህ ያንተ ላይ ብለህ ኮሜንት ላይ ምን እያሉ እየጻፉልህ ምንድነው ፈለገ እያሉ ነው። ችግር የለውም ፓስተር። አሁን ስቀጣ በደንብ ቅጣቱ ላይ በደንብ ስለምትል ችግር የለውም ፓስተር። ራስህን አዘጋጅ። በቃ ምንም ቅጣት እኮ ተቀጥቻለሁ። ሰኞ ዕለት የት ነው? አልተቀጣም። ተነጋግረን የለ እንዴ? ምኑን? ሰኞ ዕለት ወይም እማማ ዝናሽ ጋር ወይ መቄዶንያ ወስዳለሁ አላልከኝም እንዴ? አዎ እኔም ያልኩት እሱን ነው። እማማ ዝናሽ ጋር እንሄዳለን። እማማ ዝናሽዬን ታገኛቸዋለህ። ሄደህ ከዛ በኋላ እሳቸው ያው በደንብ በእሳቸው ፐርሚሽን በእሳቸው ፈቃድ ነዳያንን ታበላልናለህ ፓስተር። እናመሰግናለን።